ሰው ጅብ ከሄደ ውሻ ጮኸ የሚባል አባባል አለ። አሁን ስለ መኪና አንስተሽ ሊብሬ በስሜ ያድርግልኝ መኪናውን አልሰጠከኝም ምናምን ብለሽ ከሳሹ ብለውሽ ሜሪና ዳኒ ሩታ ለምንድን ነው ይህንን ያሰብሽው? ለምንድን ነው ይህንን እያደረግሽ ያለሽው? ለምንድን ነው? በቃ ካልፈለገ የፈለገውን ሰው ሽማግሌ ልኮ ማግባት አይችልም? በቃ መጀመሪያ ተለምነሻል፣ እምቢ ብለሻል። ካልፈለግሽ በኋላ ደግሞ አሁን እንደገና እንደ አዲስ እነሱ እነ ዳኒና በሜሪ ትዕዛዝ መሰረት አብርሽን ለመክሰስ መኪና ቃል ገብቶልኝ ነበረ አልሰጠኝም፣ አብረን ሆነን ያፈራ ነው፣ ሁሉንም ንብረት መካፈል አለብኝ፣ ሪል ስቴት አለ የተመዘገባችሁት ብለሽ ክሰሹ ብለውሽ ሄደሽ ከሰሽዋል አይደለ? ሪፖርት አድርገሽበታል። ይሄ ለምን አስፈለገ? ለምን ሩታ ለምን እንደዚህ ታደርጊያለሽ? ይሄ ተግባር ጥሩ ነው ብለሽ ታስቢያለሽ? ሽማግሌ ሲልክ እንደዚህ አይነት ነገር እነሱ በመከሩሽ እነ ዳኒ ሁሌ ገደል ነው የሚከቱሽ። እኔ ሌላው ነገር ሄርሜላና አብርሽ ይመቻቹ። ሰው በግድ ኑር አይባልም። አሁን እኮ እኛ አብዛኞቻችሁ አይኖ ሩታን የሚጠላት የለም፣ ሁላችንም እንወዳታለን። ግን ልጁ ካልፈለገ በግድ ኑር አይባልም። ገባችሁ? አልፈለገም፣ በቃ አብርሽ ካልፈለገ ምንም አማራጭ የለም። ምን ታደርጋላችሁ? እስኪ ንገሩኝ። አንዳንዶቻችሁ ምን ታደርጋላችሁ? ምንም ይመቻቸው። በቃ ተመቻይተዋል። በቃ እንዴት አድርጋ እንደሰጠችው አናቅም። ሄርሜላ ጣፍጦታል። ከሄርሜላ መውጣት አይፈልግም። ይመቸው። ማንም ሰው ጥሩ ነገር ነው የሚፈልገው አይደል? ለራሱ ለነፍስየው። ሄርሜላ ተመችተዋለች። ፈታ እያደረገችው ነው። ይመቻት። በቃ ሩታ ደግሞ ይህንን ማድረግ አልቻለችም። በወቅቱ አልቻለችም ሲጀምር ማለት ነው። ምክንያቱም ሩታ ሁሌም እንደጮኸች ተይ ስንላት ሁሉ አሰማንም ነበር። ተይ ሩታ ተይ እንደዚህ አታርጊ ብለን ሁላችንም መክረናታል። ሁላችንም እስከ ቅርብ ጊዜ ድረስ ሩታ ተይ መንገድሽ ትክክል አይደለም፣ ተይ ፍቅር ስጪው። እሱ ራሱ በጣም ብዙ ለምኗታል፣ ብዙ ዋጋ ከፍሏል። ዛሬ ሽማግሌ ለመላክ ሲንደረደሩ፣ አንድ ስቴፕ ለቀለበት ሲንደረደሩ ንብረት አላካፈለኝም አብረን ሆነን ያፈራ ነው ብሎ ክስ መመስረት ጥሩ አይደለም። ለማንኛውም ዛሬ ይለቀቅላቸዋል በአብርሽ ዩቱብ ላይ ጠብቁ። ይሄን ደግሞ ያሏት እነማን እንደሆኑ ታውቃላችሁ? እነዛ ሜሪና ዳኒ ናቸው። እነዚህ ሰዎች አያዋጧትም። ሁሌ ሩታን ገደል ነው እየከተቱ ያሉት። ሁሌ ሩታን ገደል ነው እየከተቱ ያሉት። ሁሌ ማለት ነው። ለምን እንደሆነ አላውቅም። እሷም ከሜሪና ከዳኒ ስራ እየሰራው ስለሆነ ነው። እሺ ጋይስ ማወራችሁ ከዳኒና ከሜሪ መራቅ አልቻለችም። ስለዚህ ይሄ ነገር ደግሞ ጥሩ አይደለም። መክሰስ ተገቢ አይደለም። ለምን ትከሽዋለሽ? ካልፈለገ በግድ ከኔ ጋር ኖር ይባላል እንዴ? ሴቶች ይባላል። የሆነ ወንድ ካልፈለጋችሁ፣ የምታፈቅሩት ወንድ ካልፈለጋችሁ፣ እናንተ ብትፈልጉም እሱ ካልፈለገ ግዴታ የለበትም። ስለዚህ አሁንም ቢሆን ይሄንን አቁመሽ ወደ ራስሽ ተመለሺ። ወይዘሮ ሩታ ወደ ራስሽ ህይወት ተመለሺ። ያንቺን ህይወት አሁን እየመሩት ያሉት እነ ዳኒ ናቸው። እነ ዳኒ ደግሞ ላንቺ አይጠቅሙሽም። ዳኒ የራሱን ህይወት መምራት አቅቶት ጽጌን ለሰው አስረክቦ ነው አንቺ ጋር መጥቶ አሸሼ ገዳም የሚለው። ኦኬ፣ ጽጌን ለሰው አስረክቦ ነው እንዴ? እሱ ጽጌ ላይ ስንት ጨዋታ ሲጫወት የነበረ ሰው እኮ ነው ዳኒ። ዛሬ ላንቺ እንዴት ጠበቃ ሊሆንሽ ይችላል? አታስቢም እንዴ ሩታ? መቼ ነው ነቃ የምትይው? መቼ ነው እንደ ሰው ነቃ ብለሽ የራስሽን ውሳኔ የምትወስኙ? አሁንም ቢሆን እኔ አንድ የምመክርሽ ነገር ቢኖር ምን እንደሆነ ታውቂያለሽ? ለአብርሽ ጊዜ ስጪውና የሚያስፈልግሽ ንብረት ካለ በሽማግሌ የሚሆን በምንም ትካፈላላችሁ። ጋይስ ትንሽ መኪና እየነዳሁኝ ስለሆነ አቴንሽኔ ወደ ሌላ ቦታ ሄዶብኝ ነው። ለዛ ነው። እሺ ውዶቴ በጣም ይቅርታ። እና እባክሽን ይህንን ክስ ምናምን የሚሉሽን ነገር አቁመሽ ወደ ራስሽ ተመለሽ። እነዚህ አያዋጡሽም። ሜሪም አታዋጣሽም። ይሄ ዳኒ የሚባል ሰውዬም አያዋጣሽም። ዳኒ ሲጀምር ስለ ራሱ ምን ያውቃል? ሜሪስ ብትባልቺ ዘረጦ ምን አይነት ግብዳ ሴት ናት! ግን አስተሳሰቧ እንደ ህፃን ነው እስካሁን ድረስ። እሷም አስተሳሰቧ እንደ ህፃን፣ በጣም እንደ ትንሽዬ ልጅ። ይሄ ለምን አስፈለገ? ለምን እንደዚህ እንዲሆን ተፈለገ? ምክንያቷስ ምንድን ነው? እና መሆን የለበትም ነው የሚለው። አንዳንዶቻችሁ ደግሞ ሩታን እየሰደባችሁ ያላችሁ ሰዎች አትስደቡ፣ ተዋት፣ የራሷን ላይፍ ትኖርበት። በቃ ሌላ ወንድ መፈለግ ነው ያለብሽ ሩታ። ሌላ ወንድ ፈልጊ። ከሌላ ወንድ ጋር ጥሩ ህይወት እንዲኖርሽ እመኝልሻለሁ። ምንም ማድረግ አይቻልም።
አብርሽ ካልፈለገ እኛ አስገድደን አብርሽ አብረሃት ኑር ልንል አንችልም። አልፈለገማ። ካልፈለገ እሱ ካልፈለገ እኛ ምን ማድረግ እንችላለን? ምንም ማድረግ አንችልም። አብርሽ ደግሞ አልፈለገም። በቃ በግድ አብረሃት ካልኖርክ ማለት አንችልም ነው የምልሽ። ኤንዌይስ ጋይሶች አትስደቧት ሩታን። ህይወት ይቀጥላል። ንብረት የምትይውን ደግሞ በስነ ስርዓት በሽማግሌ ጠይቂ። እየተሳደብሽ እያስፈራራሽ ምናምን አይደለም። እነሱ የሚመክሩሽ ምክር ትክክል አይደለም። ከቻልሽ ከነሱ ራቂ። በቃ ሰው ደግሞ ይለያያል። መለያየት ያለ ነው መለያየት። በእናንተ አልተጀመረም። በግድ አብራችሁ ሆኑ ማለት አንችልም። ቢኮዝ መጀመሪያም ለምነንሻል። ተይ ሩታ ተይ፣ ይሄ ነገር እንደዚህ ነው ተይ ስንልሽ እምቢ አልሽ እና ይመቻችሁ። ሄርሜላና አብርሽ ተመችቶኛል ያላችሁበት ሙድ። ይመቻችሁ። በጣም ነው የምወዳችሁ። ፍቅርን እንደውም ጥሩ ፍቅርን እያስተማራችሁ ነው ያላችሁት እናንተ ናችሁ። አሪፍ ፍቅር እየተማርን ያለ ነው ከእናንተ ነው። በቃ ፍቅር ማለት ይሄ ነው። ጭቅጭቅ የሌለበት፣ ንዝንዝ የሌለበት። ስለዚህ ይመችክ አብርሽዬ፣ እንወዳችኋለን። ላይክ፣ ሼር፣ ሰብስክራይብ አድርጉ። እሺ ቤተሰቦች፣ ሩታ እረፊ።